ተጨማልቄ ነው ያደግኩት። that doesn't change the fact that I'm gonna fuck you up ተበላሽተህ ስላደግ አንተ እንዳልከው ተበላሽቻ አድጌያለሁ ብለን እንደዛ ተበላሽተህ ፊዚካሊም ተበላሽተህ አንደበትህም ተበላሽቶ አስተሳሰብም ተበላሽቶ ስላደግ በስነ ምግባር ስፖርቱን ያሳደጉ በስነ ምግባር ቤተሰቦቻቸው ያሳደጓቸው ሰዎችን በዚህ ልክ መናገር መጨረሻክ አያምርም። change the fact that I'm gonna fuck you up make you my bitch ምንም በራስ ብትተማመን ምንም በማስተሮች ላይም በማስተር ሀገረ ሰላም ላይ የተናገረው ነገር እናውቃለን። አሁን ደግሞ የሀገር ባለውለታ ብዙ ደም ያፈሰሰ ብዙ ላብ ያፈሰሰ ብዙ ቻሌንጆችን በቦክስ ላይ ያሳለፈውን ሀገርን በብሔራዊ ቡድን ደረጃ የወከለውን ተወዳዳሪ መስፍን ብሩን በምን አይነት ቃላት የተናገረ እንደሆነ ሁላችሁም እዚህ ቪዲዮ ላይ ሰምታችኋልና እንደነዚህ አይነት ሰዎች መወገዝ አለባቸው። አስፈላጊ ከሆነ በመንግስትም በኩል እርምጃ መወሰድ አለበት። 11 ዓመት ጀምሮ የሰራው ማርሻል አርት 30 ሰከንድ አያድንም። 3 ዓመት ከሰራ ሰው ጋር ስገባ ማለት ነው። እንደነዚህ አይነት ሰዎች ወደ ማርሻል አርቱ የገቡ ሲኒየር ተወዳዳሪዎችን ሲኒየር አሰልጣኞችን በማይገባ መልኩ እየተናገሩ እንደሆነ ብዙዎቻችን የተመለከትን እንገኛለን። ስለዚህ ምናልባት በጆን በኩል ያላችሁ የቅርብ ሰዎች ልትሆኑ ይችላላችሁ፣ በአቅራቢያው ያላችሁ ሰዎች እንደነዚህ አይነት በስነ ምግባር ብልሹ የሆኑ ሰዎች በማርሻል አርቱ ዘርፍ የመጡ ረጅም ጊዜያቸውን በዲሲፕሊን በስነ ምግባር ማርሻል አርቱን ያሳደጉ ዋጋ የከፈሉ የመጡ ሰዎችን በዚህ ልክ መናገር አስፈላጊ አይደለም ብዬ አምናለሁ። በተለይ ጆኒ you are not a martial artist just አንተ ኤሮቢክስ መስራት ያለብህ የአካል ብቃት እንቅስቃሴ ፍትነት መስራት ያለብህ just ordinary person ብቻ ነህ። you are not athlete and you are not coach። ስለዚህ እንደዚህ አይነት ሰውን ደግሞ ልክ አይደለህም ብሎ የሚያርም ሰው ከሌለ በረጅም ጊዜ ቆይታ በረጅም እድሜ የተገነባውን የማርሻል አርቱን ስነ ምግባር ዲሲፕሊን እንደነዚህ አይነት ድንገት መጤዎች ወይም እንደ እርጎ ዝንብ የሆኑ ሰዎች ማርሻል አርቱን ያበላሹት ነው። ከዚህ በፊት እንደምናውቀው በማስተሮች ላይ በማስተር ሀገረ ሰላም ላይ የተናገረው ነገር እናውቃለን። አሁን ደግሞ የሀገር ባለውለታ ብዙ ደም ያፈሰሰ ብዙ ላብ ያፈሰሰ ብዙ ቻሌንጆችን በቦክስ ላይ ያሳለፈውን ሀገርን በብሔራዊ ቡድን ደረጃ የወከለውን ተወዳዳሪ መስፍን ብሩን በምን አይነት ቃላት የተናገረ እንደሆነ ሁላችሁም እዚህ ቪዲዮ ላይ ሰምታችኋልና እንደነዚህ አይነት ሰዎች መወገዝ አለባቸው። አስፈላጊ ከሆነ በመንግስትም በኩል እርምጃ መወሰድ አለበት። አይ የሚል ከሆነ ደግሞ ጆኒ በዚህ አካሄድ ለሚደርስብህ ለየትኛውም ነገር you have to be ready ራስን እንድታዘጋጅ እናገራለሁ። አንተ ተበላሽተህ ስላደግ አንተ እንዳልከው ተበላሽቻ አድጌያለሁ ብለን እንደዛ ተበላሽተህ ፊዚካሊም ተበላሽተህ አንደበትህም ተበላሽቶ አስተሳሰብም ተበላሽቶ ስላደግ በስነ ምግባር ስፖርቱን ያሳደጉ በስነ ምግባር ቤተሰቦቻቸው ያሳደጓቸው ሰዎችን በዚህ ልክ መናገር መጨረሻክ አያምርም ብዬ አስባለሁ። ስለዚህ እንደነዚህ አይነት ሰዎች እንዲወገዙ የማርሻል አርቱ ቤተሰቦች እስከመች ዝም እንደሚባሉ አይዶ ነው። ትናንት በቴኳንዶ ዘርፍ ያሉ ሰዎችን እንደፈለጉ ተናግረው አሁን ደግሞ በቦክስ ዘርፍ ያሉ ሰዎችን እንደፈለጉ የተናገሩ ናቸው። ከዚህ አንፃር የሚመለከታቸው አካላት የበኩላችሁን እንድታደርጉ ሌማመር ቦክሲንግ ጂም መስራችና ባለቤት መስፍን have a great respect for you። አንተ ያልከውን ሁላችንም እናውቃለን። በቦክስ ከመጡ እንኳን 2-3 ሆኖ መግባት ይችላሉ ብለሃል። you are right። የትኛው ማርሻል አርቲስት በራሱ ማርሻል አርት የሚመጣን ሰው
በቀላሉ ዲፌንድ ማድረግ እንደሚችል ሁሉም ያምንበታል። ነገር ግን እቺን ለተናገረው ሌላ ኔጌቲቭ አረዳድ ተረድታችሁ የምትሄዱ ሰዎች እረፉ። ቴንክ ዩ። ብሩን ጣፈጠኝ ጁስ